አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ ተከበራችሁ የቲዩብ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንዲሁም ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ አስተያየታችሁን ያስቀምጡልኝ። ዛሬ እንግዲህ ምግብ ለምትሰሩ እህቶችና ፊታችሁ ላይ ብጉር ወይም ደግሞ ጥቁር ነጠብጣብ ማዲያት ያለባችሁ ልጆች እንዴት አድርጋችሁ በቀላል መንገድ ፊታችሁን ማጽዳት እንዳለባችሁ ላሳያችሁ ነው ማለት ነው። ቀለል ያለ ነው። ምንም አይነት ሳይድ ኢፌክት የለውም፣ ጉዳት የለውም ለቆዳችን። ክሬም በኦንላይን እየገዛችሁ ክሬም ምናምን ከመጠቀም የፊት ቆዳ ደግሞ ስስ ስለሆነ ምንም አይነት ኬሚካል ነገር አይችልም ማለት ነው። ቶሎ ብሎ ይበላሻል እና እንደዚያ ከማድረግ ከምትጎዱ በቀላል መንገድ ፊታችሁን ጸዳ የምታደርጉበትን ነገር ላሳያችሁ። ከዚህ ጋር እንግዲህ ማር አለ። ይሄ ደግሞ ኒስካፋ ነው። ኒስካፌ ደግሞ ሀሊብ ቦድራ እና በሶስቱ ካልጣ ሰርተን ፊታችንን እንቀባለን። ፏጽድት እናደርገዋል ማለት ነው። ይጠቅመናል ብላችሁ ካሰባችሁ ቪዲዮውን እስከ መጨረሻው ተከታተሉ። ውስጥ ላሳያችሁ እየቀረጽኩኝ ስለማይመቸኝ ነው። ከዚህ በዚህ መጠን በትንሽ የሚላጋን የጨመርኩት አንድና ግማሽ ኒስካፌ። ያው እንደ ፍላጎታችሁ ነው። መሰለን እኔ ለፊቴ ብቻ ከሆነ የምፈልገው በትንሹ እና ደግሞ የጠቆረባችሁ ቦታ ካለ ክንዳችሁ፣ አንገታችሁ ምናምን ነገር መጠቀም ትችላላችሁ። ይሄን እንደ ፍላጎታችሁ ማለት ነው መጠኑ። ከዛ በዚህ መጠን ኒስካፌ ከጨመርኩኝ በኋላ ሀሊብ ቦድራ እንደዚህ እንዳልኳችሁ እናንተ እንደ ፍላጎታችሁ። ከዛም ትንሽዬ ውሃ ጨምርበታለሁ። በነገራችን ላይ ውሃ እንደ ፍላጎት ነው። አንዳንዶቹ ደግሞ የህፃኖቹ ዘይት አለ አይደል? እሱን ይጠቀማሉ። ኒስካፌ ፊታችንን ስለሚያደርቀው ዘይት ይጠቀማሉ ማለት ነው። ወይም ደግሞ ከታጠባችሁ በኋላ ለፊታችሁ የምትጠቀሙትን ባዝሊንም ሆነ ማንኛውም ነገር መፈቅፈቅ ይቻላል። ከዛ አሁን ማር እንጨምራለን። በዚች ነው የምንጠቀመው። እንደዚህ ካረጋችሁ በኋላ እንግዲህ ፊታችሁ ላይ ወይም ደግሞ የጠቆረባችሁ ቦታ ላይ የፈለጋችሁት ቦታ ላይ ትቀባላችሁ። ልክ መድረቅ ድርቅ ሲል ከቆዳችሁ ላይ ሲደርቅ ነው። ከዛ ትታጠባላችሁ። ከታጠባችሁ በኋላ ቆዳችሁ እንደዛው መተው የለባችሁም። ወይ ባዝሊን የምትጠቀሙትን አይነት ክሬም ለቆዳችሁ የምትጠቀሙትን ክሬም መጠቀም ትችላላችሁ። በሳምንት ቢያንስ 2 ጊዜ ሞክሩት። በወር ውስጥ እርግጠኛ ነኝ ለውጥ ታዩበታላችሁ ማለት ነው። እንደዚህ ክሬም ነገር ኬሚካል ያለው ነገር ቆዳችንን የሚጎዳ ነገር ከመጠቀም ቀለል ባለ መንገድ በቤት ውስጥ በተፈጥሮ እንደዚህ ቀለል አድርጋችሁ መጠቀም ነው። እናላችሁ ከተመቻችሁ ኮሜንት ላይ ያስቀምጡልኝ፣ ጻፉልኝ ማለት ነው። አጠር ያለች ቪዲዮ ናት፣ ብዙም ሰዓት አትፈጅም። እዩዋት፣ ትጠቅማችኋለች ብዬ አስባለሁ። እስኪ አሁን ከእጅ ላይ ልሞክርና ላሳያችሁ። እስኪ ከኔ እጅ ላይ ልሞክርና ላሳያችሁ። በዚህ መንገድ እጅን ተቀብቻለሁ ማለት ነው። ደረቅ ካለ በኋላ ደግሞ ለውጥን አሳያችኋለሁ። አሁን ደረቅ ብሏል። ልታጠበውና እስኪ ላሳያችሁ። እናም ሀባይቢ ለውጡን ከዚህ ላይ ራሱ ማየት ትችላላችሁ። ይሄኛውን ጎኔን አልቀባሁትም፣ እዚህ ላይ ብቻ ነበረ። በተለይ ደግሞ ፊት ላይ ሲሆን እንዴት እንደሚያጸዳ ማለት ነው። ምንም አይነት ጉዳት የለውም። በዛ ላይ ከኬሚካል ነፃ ነው። እንደዚህ ያደርጋችሁ ቆዳችሁ መንከባከብ ትችላላችሁ ማለት ነው። በዚች ትንሽዬ ውህድ ብቻ ቆዳችሁን ፏ ጽድት ማድረግ ትችላላችሁ እና እስኪ ሞክሩትና ለውጥ ያየበት ሰው ካለ ኮሜንት ላይ ጻፉልኝ። ሌላም የተለያዩ የፊት ማጽዳዎችን እሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ብዙ አይነት ለተቆረባችሁ ቦታ እንደውም የሚያስለቅቅ ጽድት ፏ የሚያደርግ ውህድ ያለ በቀጣይ እሱን እሰራላችኋለሁ ማለት ነው። እና ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።
በየነገው የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ አድርጋችሁን ቆዩ ማለት ነው። አመሰግናለሁ አብራችን ስለነበራችሁ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ከብዙ መጠፋፋት በኋላ ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። የብስኩት ሀላል ሰራ ነው። አብራችን ቆዩ። ከዚህ ጋር እንግዲህ ብስኩት አለ፣ እንድርሞይፍ አለ፣ ግሽጣ አለ፣ ደግሞ ክሬም ካራሜል፣ ከዛ ጅብና ሙሰለስ አንድ 3 ሀባ እጠቀማለሁ ማለት ነው። ኔስካፌ እና ይሄ ሀሊብ ነው እንደምታዩት። ትንሽ የኔስካፌ ያደርግና ብስኩቱን እየፈታሁ ሁሉንም ከዚህ ነክረዋለሁ። ከዛ በመቀጠል ጋዚኒያ ላይ ደረድራለሁ ማለት ነው። እና ቪዲዮን እስከ መጨረሻው በማየት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እላለሁ። ዳይ ወደ ቪዲዮ ትንሽ የኔስካፌ ጨምሬበታለሁ። ሶስት ሀባ ጅብና ኬሪ ጨምሬያለሁ። ያው ሁሉም እንደ ፍላጎቱ ነው እንግዲህ